ወንድ ነን እንትቀጣኛለህ እንዴ በጣም ባበዛ ከወለው ሄድ ኦፊስ ስራ የሌለ መስሎሽ ነው እዛ ያመለከትሽው አለኝ እኔ ቅጣት የሚባለው ቃል ራሱ ልቤን ዝቅ አርጎት ነገር የለም ፖዚቲቭ ቲንከር ስላልሆናችሁ ነው ሲጀመር ሁለታችሁም ፖዚቲቭ ቲንከር አላላባችሁ እሺ ለቀቅ ስታስቡ የምትጀምሩት ስራ 100% እንደማይሳካ ማመን አለባችሁ ካንቺ ዲፌንስ እኮ የባንኩ ህልውና ነው የሚቀርጠው አይቻል ከዚህ በፊት ያልነገርኳችሁ አንድ ነገር አለ ኦኬ ለምሳሌ እንዳልኳችሁ ረፍት ለመጠየቅ እኔ ኦሬዲ በዚህ ታይም ክላሴን ልጨርስ ነበር አንደኛው ማስተርሴ ሶ ለምሳሌ ነገ ዲፌንስ አለብኝ መምጣት አልችልም ስለው ካንቺ ዲፌንስ እኮ የባንኩ ህልውና ነው የሚቀርጠው አይቻልም ከ15 ቀን በፊት ለምን አላስፈቀድሽኝ ማለት እንዴት ነው ከ15 ቀን በፊት ትምህርት ቤት ራሱ ስኬጁል አላወጣም ከ15 ቀን በፊት ከዛ በነጋታው ቀራለሁ እና ሪሌሽንሺፓችን ሃርሽ እየሆነ መጣል ከዛ ሄድ ኦፊስ ደግሞ እንትን ወጣ ኦኬ ቫካንሲ ወጣ እና ያን ቫካንሲ ኢንተርቪው ተደረጉ ተብሎ ተላከልን ተደወለልን ማለት ነው ከዛ ሄጄ ነገ በዚህ ሰዓት ኢንተርቪው አለ ብለውናል ሄድ ኦፊስ ሄዳለሁ ስለው ለኔ አልደወሉልኝም እንዳትሄጂ አይቻልም አለኝ ማለት ነው ዱ ዩ ቲንክ ለሱ ብዬ ምቀር ኖ አልቀርም በጠዋት ተነስቼ ሄድኩኝ ኢንተርቪው ጋር ስጨርስ ከሰዓት ምሳዬን በልቼ ምናምን ዘና ብዬ ነው 7 ሰዓት ነው የሚገባው ማለት ነው ሄድኩኝ በቃ ሁሌ ቅራኔ እየተደረበ ነው ኦኬ መጣ ከዛ ኦሬዲ ያን ፈተና አልፌ ደብዳቤ ተላከልኝ ኦኬ ወደ ደብዳቤ ተልኮልኛል ነይ የሚል ማለት ነው ኦሬዲ ከብራንች ወይ ከአንድ ቦታ ወደ አንድ ቦታ ሄዱ ካላችሁበት ብራንች መሸኛ ያስፈልጋችኋል መሸኛ ጽፎ መላክ አለባቸው ማለት ነው ሶ ያን መሸኛ ለመጻፍ 2 ወር ሙሉ ነው ያንገላታኝ ጋይስ 2 ወር ሙሉ የሆነ በሳምንትም በ15 ቀንም ጠይቀዋለሁ ሲጀመር ሄድ ኦፊስ ማለት ደብዳቤውን አየከው ገባው እኮ ስለው ሄድ ኦፊስ ስራ የሌለ መስሎሽ ነው እዛ ያመለከትሽው አለኝ ስራ የሌለበት ቦታ የለም ሁሉም ቦታ ስራ አለ ተቀጥረን እስከሰራን ድረስ መቼስ ገብተን ልወጣንበት አይደለም ይከፍሉን ሁላችንም እንሰራለን አይ ስራ የሌለ መስሎሽ ነው እንጂ ሄድ ኦፊስ ስለተባለ እዛ ያመለከትሽው ኮንግራ ምናምን ራሱ አላለኝም ኮንግራን ተውት ከዛስ አካውንት ማስከፈት ለመሻሽ አው ዛማ ስራማ ሁሉም ቦታ አለ አካውንት ማስከፈት ብቻ ነው የሌለው አልኩት እኔ ደግሞ ከዛ ተበሳጨ ያው ባንቺ ምትክ የምትመጣው አለሽ የሚመጣው ሰው ሳይመጣ ያው እንደማትጂ ታውቂያለሽ አለኝ እኮ ደውልና ይቻል ጠይቃቸው አልደውልም አለ 15 ቀን 20 ቀን 1 ወር አለፈ ጠይቀዋለሁ እኔ ምን አገባኝ ከዛ አጋጣሚ ልጅቷን አወኳት እኔን ተክታኝ የምትመጣው ልጅ ሌላ ብራንች አውቃት ነበር እኔ ሳይሆን ጓደኛዬ ታውቃት ነበርና አወቅናት እሷ ወደ እኔን ተክታ እንደምትመጣ እሷንም አለቃት ብል ከዛ ሄደን ነገር ነው ገሌ የምትባል ልጅ ነች እዚህ ብራንች ነው ያለችው ደውለህ ትምጣልኝ በልና ልሂድ እኔ ምን አገባኝ ሲፈልጉ ይላኳት ሳይፈልጉ አይላኳት አይመለከተኝም በቃ እንደዚህ ነው የሚለኝ ማለት ነው በዚህ ሁኔታ 2 ወር ቆይቻለሁ ደብዳቤ ከመጣልኝ በኋላ ወደ ሄድ ኦፊስ ከመሄድ 2 ወር ቆይቻለሁ ከዛ በኋላ በጣም ከአቅሜ በላይ ሆነብኝ ማለት ነው ሶ ከዛ በኋላ ነው ይሄ የእንትኑ ስኬጁል የፀሐዩ የወጣችሁ አስከፍቱ ስኬጁል እና ምን ይወጣው ከዛ በኋላ ነው እንትን የተባልኩት ሶ አሁን ወደ ቀድሙ ልመለስላችሁና ይሄ ምክትል ማናጀሩ ሄዶ ቁጭ ብሎ ከማናጀሩ ጋር ምናምን ያለ ይነግረዋል ኦኬ አየሁኝና ኦኬ በቃ ተዘጋጀሁኝ this is for me በቃ ትግስቴ መጨረሻ ደርሷል በቃ ምንም ጸጥ ማለት እንደሌለብኝ ገባኝ ማለት ነው በቃ አሁን ላይ ራሴን ዲፌንድ ካላረኩ መቼም ዲፌንድ አላረክም ሶ ተነስቼ እያየኋቸው ነው ከዛ ቃሲ አለኝ ነይ እስኪ እንደዚህ ነው ከሚጠራኝ ነይ እስኪ አንቺ ነው የሚለኝ ተነስቼ ሄድኩ በቃ ተዘጋጅቼ ነው ሄድኩት ነው የምላችሁ እኔ ምልሽ ለምንድን ነው ትዛዝ ማናጀር ሲያዘሽ ትዛዝ ማትታዘዡ ለምንድን ነው አለኝ ለማን ነው አልታዘዝም ያልኩት እኔ እተዘዙኝ እሰራለሁኝ ለማንም ሰው እንደዚህ ብዬ አላውቅም አይ እንደዚህ ለምን አንተሳሰብም ሁላችንም እኮ የባንኩ አገልጋዮች ነን ማንንም እኮ ማንንም እንትን አይልምና እኮ ለዛ እኮ ነው ተሳስበን መስራት ያለብን እንደሚያመኝ ካወቃችሁ እናንተ ፖዚቲቭሊ ያስባችሁት ለምን እኔን ከጧት አታረጉኝም
ምን ይሄን ያህል ክፉ መሆን የሚያስፈልግ ነገር ነው? ሲጀመር ሁለታችሁም ፖዚቲቭ ቲንከር አይደላችሁ አልኳቸው። ከዛ ምን ተፈጠረ? እንትን ተባለ። ሲጀመር አለኝ እኔ እኮ አንቺን 5 እና 10% መቅጣት አላቃተኝም አለኝ ማለት ነው። እኔ ቅጣት የሚባለው ቃል ራሱ ልቤን ዝቅ አድርጎታል። በወጣው በገባው ቁጥር ቀጣሻለሁ፣ ሚቲንግ ላይ ቀጣሻለሁ። በቃ በወጣው በገባው ቁጥር ቀጣሻለሁ ነው የሚለኝ። በቃ ሁሌ ቀጣሻለሁ ነው የሚለኝ። በቃ ኦሬዲ ቤት ራሱ በቃ ያውቃሉ ያለውን ነገር። በቃ ይሄ በተለይ አርብ ማታ ከስብሰባ ወጥቼ ሲሄድ በቃ እንደዚህ ብይና ምን ሆነሽ ነው? ስብሰባ ነበር ዛሬም ደግሞ ምን አለሽ ምናምን ይላሉ። በቃ እነሱ ራሱ ግራ ገብቷቸዋል። እኔ ያንቺን 5 እና 10% መቅጣት አቅቶኝ ይመስልሻል አለኝ። እኔ ምን አልኩት? ቅጣኝ። እምትቀጣኝ እኮ ገንዘብ ነው። ይሄን አክል ሞት መሰለ የምትቀጣኝ ወይስ እስር ቤት መሰለ የምታስገባኝ? ለዚህ ለ5 እና ለ10% ደሞዝ እንደዚህ መከራኝ ቅጣኝ። እስቲ ደግሞ ወንድ ነህ አንተ አልኩት። ወንድ ነህ እኔን ትቀጣኛለህ እንዴ? በጣም እኮ በዛ ከዋልኩት። አንቺ እንዴት ነው የምትናገሪው? ጎዳና ነው ያደግሽው? ቤተሰብ የለሽም? እኔ ነኝ ጎዳና ያደግኩት? ባሳየው አልኩት። የአባቴን ቤት ባሳየው፣ የቤተሰቦቼን ቤት። ከእንደዚህ አይነት ቤት ውስጥ ወጥቼ ራሱን ይሄን ስራ መስራቴ ለእኔ ውርደት ነው። አይገርምህ አልኩት። አንቺ እዛ እንትን ሳቲ ምናምን ዝም በል። ከአንድም 2 ማስተርስ እየጨረስኩ ያለው ሰው ነኝ። ከኔ ጋር መልስ እንዳትነጋገር። እንዳንተ በስንት መከራ እዚህ የደረስኩ ሰው አይደለም። ባይገርም እዚህ መገኘት ለእኔ ውርደት ነው። ባይገርምህ አልኩት። ምን የመሰለ የግል ትምህርት ቤት ተመላቅቄ የተማርኩ ሰው ነኝ። እንድች ብለህ ጫፌ ላይ ልደርስ አልችልም። እስኪ አንተ ወንድ ነህ አልኩት። በቃ የራስ ምታቴ ችግር ካለብህ ከኤችአር ደብዳቤ ጽፌ የሐኪም ቤት እንትን ሐኪም ማስረጃ አመጣልካለሁ። ሌላ ንግግር አያስፈልግም። ስራ ማፈልጊ ከሆነ መልቀቂያ ውሰጂና ኤችአር አስገቢ ያለኝ። ኤችአር ከሄድኩማ ትራንስፈር እንዲያስደርጉ ነው የምጠይቃቸው። በክብር ትሸኘኛለህ ብዬ ነው እንጂ አልኩት። ከዛ ብራንቹን ሙሉ ቆሞ እያየን ነው የምላችሁ። ካስተመር ቆሞ እያየን ነው። እኔ ኦፍ ሆንኩኝ። በቃ ድምፄ ተቀየረ ምናምን። በቃ ማለት ከአቅሜ በላይ ነው የሆነው። በቃ አይ እንደዛ አይደለም ምናምን አለኝ። ዞር በል አልኩት። የሚባል ነገር የለም። እቺ ልጅ ደግሞ ደውለን ነገሩን እንድታስመጣት አልኩት። ነገውኑ መታ መሄድ እፈልጋለሁ። ከዛ ይዤ ልኩን የግማሹን ምን እንዳልኩት አላስታውሰውም። ጋር ሰረስቻለሁ ለመናገር 3 ዓመት ምናምን አልፎታል ነገር። እንዴት እንደሆንኩኝ ነው የምነግራችሁ። ልኩን ነገርኩት። ልኩን። ከዛ በዛ ተጣልተን አለቀ ያቀን ማለት ነው። ገስ what happened? በነጋታው ያቺ ልጅ ቋቋ እያለች 3 ሰዓት ተኩል ምጥት አትልም። ለካ መከበር ነበር የማይወድለት። እኔ ከማንም ጋር እንዳልኳችሁ ዲስሪስፔክት መደራረግ ምናምን አልፈልግም። ግን ቦርደሬን ካለፉ የምሰማው ነገር የለኝም። በቃ ማለት በደንብ ለራሴ ስታንድ አውት ማድረግ ሰው ነኝ። ከጓደኞቼ ጋር ምስቲል የምጣላበት ጉዳይ ይሄ ነው። እናንተ ናችሁ የምታስጠቁኝ ነው የምላቸው። ሌላ ጠላት የለኝም እኔ። እንዴ ስታንድ አውት በደንብ ነው የማደርገው ለራሴ። ከዛ በዛ ሁኔታ ያቺን ልጅ የዛን ቀን ዶክመንት አሳየኋት፣ ፋይል ተረካከብን፣ ያለውን ነገር አሳየኋት። እኔ ጋር እጄ ላይ የነበሩትን የተጀመሩ ነገሮች ሰጠኋት። በኔክስት ዴይ ሌተሬን ጻፈልኝ። በነጋታው በሁለተኛው ቀን ዘንጬ መጥቼ ደብዳቤን እኔ እንደውም ተዘጋጅቼ ስንት ነገር ልነግረው በቃ ውስጤ የቀረውን ነገር ሁሉ መናገር አለብኝ ብዬ ጧት መጥቼ ቁጭ አልኩ። ሊመጣ ነው ብጠብቅ ዛሉ ጓደኞቼ ቃስቴ በቃ ደብዳቤው ተዘጋጅቶልሻል ይዘሽ ለምን አትሄጂም? ኖ በቃ እስከዛሬ ያቃጠለኝ ጋይስ በቃ እኔ እኮ አንድ ቅዳሜ ማለት ነው እንደዚህ አልቅሼ በቃ እንደዚህ አይኔ ያብጦ ሌላ ሰው መስዬ ማለት ነው እግዚአብሔርን ጓደኛዬ ጠርታኝ ምናምን ተይ በቃ ምናምን ሳጋብዛኝ ምናምን በቃ ባለፈው ራሱ አስታውሼ እየነገርኳን ነበር። እግዚአብሔርን ነው የምላችሁ በቃ ማለት በቃ ለስንት ሰው ደውዬ አሁን እንደዚህ ባደርግ እኔ ፍርሃቴ የነበረው ይሄን ያህል የታገስኩት ያቺን ደብዳቤ ማበላሸት የሚችልብኝ ያበላሽብኛል ብዬ ስላሰብኩ ነበር የመጣችልኝ ደብዳቤ። አንደኛ ነገር ወደ ኮል ሴንተር ስለነበረ እዛ ስራ በሺፍት ስለሆነ በጣም ፈልጌው ነበር ስራውን። ምክንያቱም እንዳልኳችሁ እኔ በጣም መውጣት ስለምፈልግ ሌላ ስራ መስራት ስለምፈልግ በቃ ጊዜ ያገኛለሁ። አሁን አንደኛ ባንክ ውስጥ ያሉ ሰዎች ጊዜ ነው ችግሩ፣ ጊዜ ምንም የለም። ስለዚህ ይሄኛው ደግሞ ለእኔ ኮል ሴንተር መግባቴ
ኢማጂን እንግዲህ የሽፍት ስራ ጠዋት ገቢ ስትሆኑ 8 ሰዓት ትወጣላችሁ። ስለዚህ ከ8 ሰዓት እስከ ማታ ድረስ አንድ ጉዳይ መጨረስ፣ አንድ ሰው ጋር መሄድ፣ የሆነ ነገር ማድረግ እችላለሁ ብዬ ነበር ማስበው እና በቃ ለዛ በጣም እዛ መግባት ፈልጌ ነበር። ከዛ በዚህ ሁሉ መከራ ደም እንባ አስለቅሶኝ ከ2 ወር ከምናምን በኋላ ሸኘኝ እላችኋለሁ። ወደ ሄድ ኦፊስ ገባሁኝ ማለት ነው። ወደ እንትኑን ለመናገር ሄድ ኦፊስ ከገባሁ በኋላ የዚህ ያክል ምናምን የሚባል ነገር አላሳለፍኩም፣ እግዚአብሔር ይመስገን። ስታፉም ጥሩ ነበር። ያው ስቲል እዛም የተወሰኑ እንትኖች ነበሩ፣ ግጭግጮች ነበሩ፣ ግን በቃ ጥሩ ነበሩ። በጣም ጥሩ ሰዎች ነበሩ። በቃ ከላይ ያሉትን ምናምን ጥሩ ሰዎች ስለነበሩ የዚህን ያህል ሀርሽ የሚባል ታይም እንደውም እዛ ጦር ኃይሎች ብቆይ ኖሮ ከዛ በኋላ የቆየሁትን ያህል ከዛ በኋላ አይ ቲንክ ወደ 10 ወር ወይ 1 ዓመት መሰለኝ የሰራሁት። ከዛ በኋላ 1 ዓመት ሰርቻለሁ ኮል ሴንተር የሰራሁበት ታይም እንደዛ የረዘመበት ምክንያት በጣም ኮምፈርት ዞን ስለሆነኝ ጊዜ ስለሰጠኝ ሌላ ነገር ለመስራት ምናምን ጊዜ ስላገኘው ለዛ ነው የዛን ያህል ራሱ እየቆየሁት ነው ማለት ነው የምላችሁ። እና ከዛ ኮምፎርታብል ነበርኩ ምናምን በቃ ስራውን እስከምትለምዱት የቱን ቦታ ያው ሲስተሙ ሲቀየር ምናምን የተወሰነ ጊዜ ትደናገራላችሁ። በቃ 1 ሳምንት ምናምን እንደዚህ ከሰው ጋር ምናምን ትቀመጡና በደንብ ከለመዳችሁ በኋላ ከዛ የራሳችሁን ኮል ማንሳት ትጀምራላችሁ። ያው አዳርም አለው ስራው ምናምን አስገባላችኋለሁ ፎቶዎች እዚህ ጋር እንዴት አዳር እንደምናድር የነበረው ምናምን አይ ዶንት ኖ። ግን አንዳንድ ነገሮች ደግሞ ባሳያችሁ አሁን ላሉ ሰዎች ማስጠቆር ነው አለ አይደለ? ስቲልም ብዙ ነገር አልተናገርኩኝም እና አሁን ላሉ ሰዎች ማስጠቆር ነው ብዬ ስላሰብኩኝ ነው። እና ኦቨርኦል ኮል ሴንተር እንደዛ ነበረ። ኮል ሴንተር በኋላ እንደገና ቨርቹዋል የተወሰነ ጊዜ ሰርቻለሁኝ። ከኮል ሴንተሩ ደግሞ ወደ ቨርቹዋል ገባን። ቨርቹዋሉ ከተጀመረ በኋላ ፊው መንዝስ ነው እዛ እንደተጀመረ ብቻ ፊው መንዝስ በጣም ትንሽ ወራት ነው እየሰራሁት። ከዛ በኋላ ለቀኩኝ ማለት ነው። እና ዲስ አር ዘ ፑሽ ፋክተርስ። ከጎን ግን እንዳልኳችሁ ብዙ ነገር እያዘጋጀው ነበር። የራሴን ነገር ለመክፈት በጣም እየሞከርኩ ነበር። ከጎን ሳይድ ኢንካም ማገኝባቸውን ነገር እያዘጋጀው ነበር ምናምን እና ከዛ በኋላ ዱባይ ሄድኩኝ ማለት ነው። እና ዱባይ ሄድኩት ለሌላ ጉዳይ ነበረ። ከዛ ግን የተወሰኑ እቃዎችን ዝም ብዬ ቢሮ ማቃቸውን ሰዎች ምናምን ብሸጥ ብዬ የተወሰኑ እቃዎችን ይዤ መጣሁ ማለት ነው። ከዛ በፊት እዚህ አዲስ ፖይንት ኦፊስ ከፍቼ ነበር። ኦልሬዲ የማርኬቲንግ እና አድቨርታይዚንግ ኦፊስ ከፍቼ ነበር። እሺ ስለሱ ፌሊየር እነግራችኋለሁ። ኢዝ ኖት ላይክ ፌሊየር ግን እንዴት ነበር መሰላችሁ? እንደነገርኳችሁ የማስተርስ ምናምን በማርኬቲንግ ምናምን ስለነበር በጣም ኢንትረስትድ ስለሆንኩ ማርኬቲንግ ላይ በዛ ደረጃ በደንብ እሰራለሁ ብዬ አስቤ ነበረ። ግን በቃ ይሄ ከእዛው ፓርት ላይ አንደኛ ሞር ኤክስፒሪየንስ ሊኖረኝ ይገባ ነበር እሱን ከመክፈቴ በፊት እና ሌላችሁ ብቻ ብዙ ነገሮች አሉ እና ልፋቱና ኢንካሙ አልተመጣጠነልኝም። በጣም በቃ ኢነርጂ ታባክናላችሁ፣ ቀን ሙሉ ትቀርጻላችሁ፣ ኤዲት ታደርጋላችሁ፣ ሰው ትቀጥራላችሁ ምናምን ይሄን ሁሉ ጣጣ አልፎ ከዛ ብሩ ተቀናንሶ ቤት ኪራይ ትከፍላላችሁ ምናምን ትንሽ ብር ነው እጄ ላይ የሚቀረው እና ምንም ብሩ እያረካኝ አልነበረም። ማለት የደሞዜን ያህል እንኳን እየቀረኝ አልነበረም እና በዛ ሳይድ ዲስአፖይንትድ ሆንኩኝ። በቃ እንዴ ለዚህ ነው የለቀኩት ምናምን የሚል ስሜት ውስጥም ገብቼ ነበር እውነት ለመናገር። ግን ይሄንን ሬዲ መሆን አለባችሁ። የምትጀምሩት ስራ 100% እንደማይሳካ ማመን አለባችሁ። ኦኬ ከፍቼ ይሄ ማርኬቲንግ ኤጀንሲውን ከፍቼ ነው ከዛ ማለት እሱ ስቲል እየሰራ እያለ ነው የሄድኩት ወደ ዱባይ ማለት ነው። ከዱባይ እንደነገርኳችሁ የተወሰኑ ነገሮችን ይሄ ለራሴም ለፋሚሊ ምናምን ከጓደኛዬ ጋር አብረን ነበር ሄድነው። እንደዛ ነገር ገዛዛንና ጀስት የተወሰኑ የሚሸጡ ነገሮችን ለመግዛት ሞከርም ማለት ነው። እና ከዛ ውስጥ 1-2 ጓደኞቼ ሂውማኔር አዘውኝ ነበር። 1-2 ሂውማኔር ገዛን። ከዛ በወቅቱ እንደነገርኳችሁ ምናልባት 30,000 ምናምን ፎሎወር መሰለኝ ያለኝ 30,000 ወይ 40,000 ምናምን ፎሎወር ነበረኝ 40,000 ይመስለኛል። እና እንደዛ ያህል ፎሎወር ነበረኝ እና ከዛ 2 ፍሬ ኤክስትራ ሂውማን ገዛሁኝ ማለት ነው። 2 ፍሬ ኤክስትራ ሂውማኔር ገዛሁኝና በቃ ለማቃቸው ባንክ ምናምን ለማቃቸው ሰዎች እሸጠዋለሁ። ካልሸጥኩት እንኳን በቃ the worst መሸጥ ካቃተኝ እንትን ላይ ፖስቷለሁ ብዬ አሰብኩኝ። ቲክቶክ ላይ ፖስቷለሁ ብዬ አሰብኩኝ ማለት ነው። እና የተወሰኑ ስኪን ኬር ፕሮዳክቶች እና ሰንስክሪን፣ ፌስ ዋሽ ምናምን እነሱ ስኪን ኬር ፕሮዳክቶች እና እንዳልኳችሁ ሂውማኔር ይዘን መጣን ማለት ነው። በጣም በፒስ
እንዲህ 2 ፍሬ ምናምን ነገር አንዳንድ ፍሬ 2 ፍሬ የሆነ ክሬም ምናምን እንደዛ አድርገን የተወሰነ ነገር ይዘን መጣን። ከዛ እንዳልኳችሁ ኦርደር የተደረኩት 2 ነበረ፣ እሱን ሸጥኩኝ። ከዛ በኋላ የቀረው 2ቱ ተቀመጠ የተወሰነ ጊዜ። ሶ ባንክ የሚገዛኝ ሰው ሳጣ ፖስት አደረኩት። ከዛ ወዲያው ተሸጠ። እዚህ ላይ ይሸጣል እንደዚህ ነገር። ከዛ ዋጋም አላወቅኩም ነበር፣ ስንት እንደሚተረፍ አላቅም ምናምን። በትንሽ ብር ነው በጣም የሸጥኩት ምናምን። ከዛ ገበያውን ዋጋ ቼክ ሳደርግ ምናምን ገባኝ እንዴት እንደሆነ። ኦልሬዲ እዛ ያሉትን ሰዎች ስልክ ተቀብዬ ኮንታክታቸው ምናምን ስላለኝ ቀጥታ ከነሱ ጋር ኮንታክት ማድረግ ጀመርኩኝ ማለት ነው። ሰው ያንን ሂውማን ማስመጣት ጀመርኩኝ ማለት ነው። አት ዘ ሴም ታይም ስኪን እንትኑም ላይቭ ላይ በደንብ ሸጥ ነበረ። የዛን ጊዜ የምታስታውሱ ከሆነ ይሄ ስኪን ኬሮቹ ምናምን መሸጥ ጀመርኩኝ። ከዛ አንዳንድ እያልኩኝ ምናምን ብዙ እቃዎችን ማምጣት ጀመርኩ። በቃ እንደዚህ ቶሎ የሚሄድ ነገር አይደለም፣ ግን በቃ ያለፋችኋል። ግን እሱ የተስተካከለ መጣ ስራው ከዛኛውም። ስለዚህ ማርኬቲንጉንም ስዘጋው ምንም አልመሰለኝም። በቃ ያን ስዘጋው ኦልሬዲ በዚህኛው ስራ በቃ በጣም ጥሩ እየሰራሁኝ ነበረ ማለት ነው። ሶ ሳላስበው ባላሰብኩት ሁኔታ ወደ እንደዚህ አይነት ስራ ገባው። ከዛ ኮስሞቲክሱንም የተወሰነ ጊዜ እየሰራው ባለውበት ሁኔታ ሂውማን ሄሩ ሞር ቆንጆ ሆኖ ታየኝ። ሳየው ሂውማን ሄሩ ሳየው ሂውማን ሄሩ ጥሩ እየሄደ ነው እና ልክ ኦልሬዲ በቃ ከመልቀቄ ቢያንስ ከ5 ከ6 ወር በፊት ነው ያገባሁት። አገባሁኝ። ከዛ በኋላ ከ5 ከ6 ወር በኋላ ምናምን ነው የለቀኩት ማለት ነው። ከዛ በቃ እንደዛ ነበረ ሳላስበው እዚህ ይሄ ስራ ተስተካከለ ማለት ነው። ኦንላይን መስራት ጀመርኩኝ። ከዛ ከኦንላይን በኋላ ሱቅ ከፍቼ ነበር እንደምታውቁት። ከዛ ብዙ ቻሌንጅ፣ ሱቄም ተሰርቆ ያውቃል። ብዙ ነገር ይህን ስራ ላቁመን ወይ እስከሚያስብለኝ ድረስ ብዙ ነገር ያጋጥማል። አሁንም ድረስ እያጋጠመኝ ነው። እስካሁን ድረስ ሴፍ ነኝ አላልኩም። እስካሁን ድረስ በጣም ብዙ ቻሌንጆች ስቲል እያጋጠሙ ነው ምናምን እና በአንድ ነገር ደግሞ ቻሌንጅ ፌስ ስታደርጉ ወደ ሌላ ነገር መታጠፍ አለባችሁ የምለው ነገር ማለት ነው። እና አሁን ላይ ያው እንደምታዩት ሂውማን ሄር ሻጩ በጣም በዛ። ሁለተኛ ትንሽ እቃ ማስገባትን በጣም ቻሌንጂንግ ሆነ ምናምን። ስለዚህ ወደ ሌላ ነገር መታጠፊ አይቀርም፣ ትንሽ ጊዜ ነው። ለማንኛውም ይሄን ይመስላል ከሞላ ጎደል የባንክ ቤት የሰራሁበት ላይፍ ስቶሪ ታይም ማለት ነው። 2 ዓመት ተኩል ነው የሰራሁት እና ይሄን ይመስላል። ለእናንተም ምናልባት እንትን ሊሆናችሁ ይችላል ብዬ ስላሰብኩኝ ነው። በጣም በብዙ ሁኔታ ውስጥ የምትሰሩ ሰዎች እንዳሉ ስለማቅ ነው፣ አጠገቤም ከማውቃቸው ሰዎች ጭምር ማለት ነው። እና ኢትስ ኦኬ፣ ሌላ ዓለም ያለም አይመስለንም። ላይክ አንዴ እስከምትወጡ ድረስ ነው። እንዳልኳችሁ አልጋ ባልጋም አይሆኑም፣ ልከስሩም ትችላላችሁ እና ብዙ ነገር ሊያጋጥማችሁ ይችላል። ግን ትልቁ ነገር ነው ጭንቅላቴ ላይ እኔ በጣም ረድቶኛል ብዬ የማስበው ነገር፣ በተለይ የገባሁኝ ጊዜ ሁሉንም ሰው ጠይቅ ነበረ። እኔ አንቺ ማለቴ ስንት ዓመት ሰራህ? ይሄን ያህል አንቺ ስንት ዓመት ሰራሽ? በቃ አጠገቤ ከነበሩት ከ3 ዓመት ምናምን ጀምሮ እስከ 7 ዓመት፣ ከ10 ዓመት፣ ከ12 ዓመት የሰሩ ሰዎች ነበሩ ብራንች ውስጥ። ሶ ራሴ አየሁት። ከ3 ዓመት በኋላ እዚህ ጋር ነኝ፣ ከ5 ዓመት በኋላ እዚህኛው ወንበር ላይ፣ ከ7 ዓመት በኋላ እዚህኛው ወንበር ላይ፣ ከ10 ዓመት በኋላ እዚህኛው ወንበር ላይ፣ በዚህ ደሞዝ ወይም ከ10 ዓመት በኋላ ባለው ኢንፍሌሽን ደሞዝ ማለት ነው። ሶ ይሄን አክሰፕት አድርገሽ ትኖራለሽ ወይስ የሆነ ነገር መፈለግ አለብኝ ብዬ ነው ማስበው ሁል ጊዜ ማለት ነው። እና በቃ ሁል ጊዜ እዚህ ቦታ ቢሎንግ አላረግም ብዬ ነው ማስበው። በቃ የሆነ ነገር ሲቆጡኝ አይ እኔ ይሄ ጉዳይ እኔን አይመለከትም፣ እኔ እዚህ ምቆይ ሰው አይደለሁም፣ በቃ ሲጀመር እኔ ነገ እወጣለሁ ብዬ ነበር ማስበው። እንደው 1 ዓመት ተኩል በላይ እሰራለሁ ብዬም አላሰብኩም። ሁሌ እንዳሰባችሁት አይሆንም። ያው ነገ ሲባል ነገሮች አለመገጣጠም ምናምን ሶ ያስተሳሰቤ ለእኔ በጣም ረድቶኛል ብዬ አስባለሁ። በቃ ማለቴ አሁን እዛው ላይ ፊውቸራችሁን ለምታስቡ ሰዎች፣ ዳይሬክተር ደረጃ ሲኦ ደረጃ ለመድረስ ለምታስቡ ሰዎች ምንም ችግር የለብኝም። ማለቴ ኢትስ አ ጉድ ቲንግ በጣም እኔ ዳይሬክተር በ5 ዓመት ምናምን ቢኮን ኖሮ እኔ አልወጣም ነበር እውነት ለመናገር ገብቷችኋል። ግን እድሜያችሁን ጨርሳችሁ ምናምን በቃ እኔ ከ40 ምናምን ዓመት በፊት ዳይሬክተር የሆነ ሰው አላውቅም። በጣም እርሊ ራሱ ቢባል በጣም እርሊ ቢባል ማለት ነው። እና ከዛ በላይ ቺፍ ምናምን ለመሆን ማለት ነው። እና እንደዛ ቢሆን ኖሮ እነሱ እኮ በጣም በቃ የጂም ተከፍሎላቸው፣ ካርድ ተሞልቶላቸው፣ ነዳጅ ተሞልቶላቸው፣ መኪና ተሰጥቷቸው ምናምን በቃ የሚኖሩት ኑሮ እኮ እነሱ ባንከር መቼስ አይባሉ፣ እውነት ለመናገር ባንከር አይባሉም እነሱ። እና እዛ ደረጃ መድረስ ፍላጎት ያላችሁ ሰዎች፣ ጠንክራችሁ የምትሰሩ ሰዎች ምንም ችግር የለብኝም። ከዛ ውጪ ግን ይህ ቦታ እኔ ዲዘርቭ አላረገውም ወይ ለእኔ የሚሆን ቦታ አይደለም፣ ከዚህ ቦታ መውጣት አለብኝ ብላችሁ ለምታስቡ ሰዎች ብቻ ነው። ኦኬ
ስለዚህ አሁን ምን ልጀምር አስቤያለሁ ማለት ነው። የዚህ የስቶሪ ታይም የባንክ ቤት ስቶሪዎችን ልነግራችሁ አስቤያለሁ። ኦኬ አሁን የነገርኳችሁ እኔ ያጋጠመኝን ነገር ነው እንጂ ይሄ ባንክ ቤት ውስጥ ያለው ይሄ በጾታ ጉዳይ ያለው ነገር ከማኔጅመንት ጋር ያለው ነገር እና በጣም ብዙ ያልነገርኳችሁ ነገሮች አሉ እና እነዚህ ነገሮች ገና ስላልነገርኳችሁ እነዚህን ስቶሪ ታይም እያደረኩኝ ሁል ጊዜ እፖስትላችኋለሁ ማለት ነው። ስለዚህ እናንተ ምን ታደርጉልኛላችሁ? ሁላችሁም ስራ ቦታችሁ ላይ ያጋጠማችሁን ታሪክ ኢንስታግራሜ ላይ ትጽፉልኛላችሁ። ኢንስታግራሜን እዚህ ጋር አስገባላችኋለሁ። ኢንስታግራሜ ላይ ትጽፉልኛላችሁ፣ ታሪካችሁን ሼር አደርግላችኋለሁ። ሌላ ባንክ ላይ ያሉ ሰዎች ትምህርት ይሆናል። በስራ ደረጃ እንዳልኳችሁ ቢሮ ውስጥ ባለው ሀስል ካለቃ ጋር በመጣላት በብዙ ደረጃ ያሉትን ነገሮች ሼር ታደርጉኛላችሁ። ስቶሪ ታይም እንጀምራለን ማለት ነው። አይ ቲንክ እኔ ብቻ አይደለሁም ከባንክ ወጥቼ አሁን ሶሻል ሚዲያ ላይ ያለሁት። አይ ቲንክ ሌላ ሰዎችም ይኖራሉ፣ ግን ሞር ይሄን ነገር ብጀምረው ብዬ ስላሰብኩኝ ነው። ሁላችሁም ስቶሪያችሁን እንድነግርላችሁ የምትፈልጉትን ስቶሪ፣ ምክንያቱም ብዙ ጊዜ እኔን ቦክስ የምታደርጉልኝ ምናምንና ጥሩ አድርጋችሁ አስተካክላችሁ ኢንስታግራሚ ላይ ጻፉልኝ። በየሳምንቱም ወይ በየ3 ቀኑ አሪፍ ስቶሪዎችን እየመረጥኩኝ ሼር አደርጋችኋለሁ ማለት ነው። ምናልባት ወጥታችሁ የተቀየራችሁ ጥሩ ደረጃ የደረሳችሁ ባንከሮች ካላችሁ እታች ላሉ ሰዎች በደንብ ሞቲቬት ያደርጋችኋል፣ ሞራል ይሆናቸዋል ምናምንና ያው ምክንያቱም ባንክ እዛው ኑሮ ያልወጣ ሰው ያን ፓርት አንደርስታንድ ስለማያደርገው ማለት ነው። እና እንደዛ ስለሆነ እናንተ እሱን ሼር አድርጉኝ። አሪፍ ጸድ የሆነ ስቶሪ ታይም አልቀርብላችኋለሁ። ይሄን ይመስል ነበረ የመጀመሪያው ስቶሪ ታይም ማለት ነው። ሰብስክራይብ ማድረጋችሁ እንዳትረሱ። እንዴ ይሄ ቪዲዮ ስፖስት አሁን 6000 ሰብስክራይበር ነው ያለው። ልክ የኔክስት ቪዲዮን በምፖስትበት ጊዜ ቢያንስ 7000 መግባት አለብን። ኦኬ ስለዚህ ሁልጊዜ ቪዲዮውን ስታዩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አይ ላቭ ዩ ጋይስ። ባይ ባይ። እሺ